የአሰብ ወደብ ውዝግብ ጥልቀትና የኤርትራ ቀውስ፣ የኢትዮጵያ የባለቤትነት ጥያቄ ታሪካዊ ዳራ። የኢትዮጵያ መንግስት የአሰብ ወደብን በተመለከተ በይፋ ያነሳው ጥያቄ ከቀላል የኢኮኖሚ ጥቅም አልፎ የሀገር ህልውናና ደህንነት ጉዳይ ነው። የኢትዮጵያ ከባህር በር መገለሏ ለረጅም ጊዜ በዘለቀ የፖለቲካና ኢኮኖሚያዊ ተጋላጭነት ውስጥ እንድትኖር አድርጓታል። የአሰብ ወደብን መልሶ የማግኘት ፍላጎት ይህን የህልውና ስጋት ከመሰረቱ ለማስወገድ ያለመ ነው። የአሰብ ወደብ የኢትዮጵያ እንደሆነ የሚያረጋግጡ በርካታ ታሪካዊ የህግ እና የአስተዳደር ማስረጃዎች አሉ። ይህ ታሪካዊ መብትና ወሳኝ ጥቅም ዛሬም ድረስ በአብዛኛው ኢትዮጵያዊ ዘንድ የማይቀበር እውነታ ተደርጎ ይታያል። የኤርትራ የአጸፋ ምላሽና የፕሬዝዳንት ኢሳያስ ስሌት። የኢትዮጵያ የአቋም ማጠንከር አዛውንቱን ፕሬዝዳንት ኢሳያስን ብር ካላስቀምጥ ብሏቸው ወደ ካይሮ እንዲያመሩ አድርጓል። ይህ እንቅስቃሴ ኤርትራ ምን ያክል ተደናግጣና ተጋልጣ እንዳለች ያሳያል። አቶ ኢሳያስ የግብፅን ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ድጋፍ ለማግኘት ያስባሉ። ኤርትራ በአጠቃላይ የፖለቲካ፣ የኢኮኖሚና የወታደራዊ አቅም ከኢትዮጵያ ጋር ልትወዳደር አትችልም። ጦርነት መምረጥ ማለት የአሰብን ፈጣን ውድቀትና የአቶ ኢሳያስን አገዛዝ ፍጻሜ ማፋጠን ይሆናል። የግብፅ ፍላጎት የኢትዮጵያን ክልላዊ የበላይነት ማዳከም ቢሆንም የሱዳን ቀውስ የግብፅን ወታደራዊ እርዳታ ተአማኒነት ላይ ትልቅ ጥያቄ ያጭራል። በሱዳን ጦርነት ግብፅ ጀነራል አልቡርሃንን በኃይል ከመታደግ ይልቅ ከሚሊሻዎች ጋር ጦርነት ውስጥ እንዲገባ በማድረግ የሀገሪቱን ወሳኝ ክፍል እንዲያጣ ከማድረግ ውጪ ጉልህ ድል እንዳያገኝ ማገዝ አልቻለም። ግብፅ ኤርትራን ከኢትዮጵያ ለመታደግ በቀጥታ ጦርነት ውስጥ የምትገባበት እድል እጅግ በጣም ዝቅተኛ ነው። የአህያ ባል ከጅብ አያስጥልም የሚለው አባባል የግብፅን ውስንነት ያሳያል። ኢትዮጵያ አሰብን ጉዳይ ያነሳችው ወደ ኋላ የመመለስ እድል በሌለበት የፖለቲካ፣ የኢኮኖሚ፣ የወታደራዊ አቋም ላይ ተመስርታ ነው። ኤርትራ በሰላም መንገድ ለኢትዮጵያ የባህር በር እንድትሰጥ ካልተስማማች እና ጦርነት ከመረጠች መዘዙ የከፋ ይሆናል። ጦርነት ከተጀመረ ኢትዮጵያ አጠቃላይ የኤርትራን ምስራቃዊ የባህር ጠረፍ ጨምሮ ከራስ ካሳር እስከ ራስ ዱሜራ ደሴቶች ድረስ በመያዝ በክልሉ ያለውን የጂኦ ፖለቲካዊ የበላይነት ሙሉ በሙሉ ማረጋገጥ ትችላለች። በመጨረሻም ኢትዮጵያ ያነሳችው ጥያቄ አሁን ግልጽና የማያወላዳ እውነታ ሆኗል። ኤርትራ ደግሞ በሁለት ምርጫዎች መካከል ተቀምጣለች። በሰላም ተስማምቶ ማሸነፍ አሊያም በጦርነት ተገዶ ማስረከብ።